ልጄ 4 ዓመቱ ነው እና ማውራት በተጨማሪ ነገሮች ላይ መቆየት አይችልም። ለምሳሌ መቀመጥ፣ አይ ኮንታክት የለውም። ምንም ሳይሆን ያለቅሳል። በተጨማሪም በራሱ መመገብም ዳይፐርም አላቆመም። ነገሮችንም በራሱ ማድረግ አይችልም። ነገር ግን እኔ ቢያወራልኝ እነዚህ ሁሉ ችግሮች ይስተካከላሉ ብዬ አስባለሁ። ይህ መልእክት ከአንድ እናት የተላከ ነው። የዚች እናት ጥያቄ የብዙዎች እናቶች ወይ ደግሞ የብዙዎች ወላጆች ጥያቄ ነው ብዬ አስባለሁ። አንድ ልጅ ግን ከማውራቱ በፊት ብዙ ቅድመ ነገሮች ያስፈልጉታል ብለን እናስባለን። የመጀመሪያው አንድ ልጅ ከማውራቱ ወይ ደግሞ ነገሮች እንትን ከማለቱ በፊት ተረጋግቶ መቀመጥ አለበት። ይህንንም ለማድረግ የተለያዩ ሜካኒዝሞች፣ የተለያዩ ድርጊቶችን እናደርጋለን። ይህም በቴራፒ የሚሰራ ነገር ስለሆነ ማለት ነው። ለምሳሌ ጨሌ ማስገባት ሊሆን ይችላል፣ ከለሮችን መለያየት እና በአንድ ቦታ ማስቀመጥ ሊሆን ይችላል። ብቻ የተለያዩ ቴራፒዎች አሉ። አንድ ልጅ ተረጋግቶ ከተቀመጠልን በኋላ ደግሞ ያ ልጅ አይ ኮንታክቱ በደንብ ጥሩ መሆን አለበት። የእይታው ለነገሮች የሚሰጠው እይታ፣ ሲያወራን እኛን ማየቱ፣ አቴንሽን መስጠቱ። አንድ ልጅ ተረጋግቶ ከተቀመጠ አይ ኮንታክቱ ከተስተካከለ ደግሞ የተለያዩ ነገሮች አሉ። ለምሳሌ መኪና ብሎ ከመጥራቱ በፊት መኪና ይሄ ጭንቅላቱ ማወቅ አለበት። ለምሳሌ መኪና ሊያውቅ የሚችለው በፍላሽ ካርድ ሊሆን ይችላል፣ እንደዚህ በአሻንጉሊት ሊሆን ይችላል፣ ወይ ደግሞ መኪና ሲያልፍ እያሳየን ኦር ቪዲዮዎች እያሳየን ሊሆን ይችላል። ያ ነገሩ አንደርስታንዲንጉ ከተሰራ በኋላ መጽሐፍ ስጠኝ ወይ ደግሞ ይሄ ምንድነው ቡክ ወይ መጽሐፍ ከማለታችን በፊት ሪሊ ቡክን ያውቀዋሉ ወይ መጽሐፍን ያውቀዋሉ፣ አይምሮ ይሄን ነገር ስናሳየው መጽሐፍ እንደሆነ ያውቃሉ የሚለውን በቴራፒ መሰራት አለበት ማለት ነው። ሪሴፕቲቭ ወይ ደግሞ አንደርስታንዲንጉ ከተስተካከለ በኋላ ነው ወደ ኤክስፕሬሲቭ ማድረግ። ለምሳሌ መጽሐፍን አይምሮ ውስጥ አወቀው፣ መጽሐፍ ምን እንደሆነ ለየው፣ ከዚህና ከዚህ መጽሐፍ የቱ ነው ስንለው መጽሐፍን ፖይንት ያደርግልናል። ይህ ልጅ መጽሐፍን በተለያየ መንገድ አውቁታል ማለት ነው። ይሄ ነገር ከተሰራ ወደ ኤክስፕረስ ማድረግ ወይ ደግሞ ነገሮችን ወደ መግለጽ ይሄዳል ማለት ነው። ኤክስፕረስ እንዴት እናዳብራለን የሚለው ነገር ያን ልጅ ሪሴፕቲቭ ከተስተካከለ ወይ ደግሞ አንደርስታንዲንግ ከተስተካከለ በኋላ ነገሮችን እንዲጠራ፣ ለምሳሌ አንደርስታንዲንጉ ተሰራ፣ መጽሐፍን አወቀው ወይ ደግሞ መኪናን አወቀው እንላለን። ከዛ በኋላ ፖይንት እያደረገ መጽሐፍ የቱ ነው ስንለው ፖይንት ሊያደርግልን ይችላል፣ መኪና የቱ ነው ስንለው ፖይንት ሊያደርግልን ይችላል። ከዛ በኋላ ኤክስፕረስ ማድረግ አለበት፣ መጥራት አለበት። ለሱ የተለያዩ ቴራፒዎችን እንዲጠራ እንጠቀማለን። ከሁሉም በፊት ግን ቅድሚያ መስጠት ያለብን ያቺ እናት እንደገለጠችውም ልጇ ዳይፐር አላቆመም፣ በራሱ አይመገብም፣ ነገሮችን በራሱ ማድረግ አይችልም። ይሄ ብዙ ወላጆች አውቆ ቢሰሩበት ብዬ ውሽ የማደርገው ነገር ነው። ምክንያቱም አንድ ልጅ ፖቲ ትሬንድ መሆን አለበት፣ በራሱ ነገሮችን ማድረግ አለበት፣ በራሱ መመገብ አለበት። ቤተሰብ ባይኖር፣ ሞግዚት ባይኖር እነዚህን ነገሮች ልጆች መፈጸም ስላለባቸው ማለት ነው። እንደውም ፕራዮሪቲ ሰጥቶ መስራት ያለበት እነዚህ ነገሮች ላይ ነው። እድሜ በጨመረ ቁጥር እነዚህ ነገሮች ካልተስተካከሉ ዋጋ ስለሚያስከፍሉ ማለት ነው። ለምሳሌ ፖቲ ትሬን እንዴት እናደርጋለን የሚለው ኮንሲስተንሲን በመጠበቅ ነው የምናለማምዳቸው የልምምድ አይነቶች ወይ ደግሞ ቴራፒዎች አሉ። እነዚህ በቀጣይ ክፍሎቻችን የምናነሳቸው ይሆናሉ። ከዛ በተጨማሪ ፊዲንግ ቴራፒ እንሰጣለን። ፊዲንግ ቴራፒ እንዴት ነው የሚሰጠው? አንዳንድ ልጆች ፒኪ ይሆናሉ፣ ምግብ ይመርጣሉ። አንዳንዶች ሻካራ ነገር አይበሉም፣ አንዳንዶች ደረቅ ነገር ብቻ ነው የሚበሉት። ፊዲንግ ቴራፒን ደግሞ እንዴት ነው የሚሰጠው የሚለው በሌላኛው ክፍል እንገልጻለን። ግን ወላጅ ሰልፍ ሄልፕ ስኪል ላይ በጣም መስራት አለበት፣ ልጆቹ ላይ በደንብ መስራት አለበት ማለት ነው። እስከዛው ግን እንደዚህ አይነት መረጃዎችን ስለምንለቅላችሁ ላይክ፣ ሰብስክራይብ እና ቤተሰብ መሆናችሁን አዘንጉ። እናመሰግናለን።